ጌታ ደቀ መዛሙርቱን ወደ ረጅም ተራራ ወሰዳቸው ይለናል። ማቴዎስ 17 ቁጥር 5 ላይ ረጅም ተራራ የተባለው ታቦር ተራራ ነው። ጌታ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጠው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን ታቦር አርሞንኤም ብርሃን ታየባቸው ቅዱስ ተራራ ስም ደስ አላቸው ሰላም ሰላም የታቦር ተራራ ብርሃነ መለኮት አንቺ ላይ አበራ ተሰብሐ በደብረ ታቦር አማን በአማን አማን በአማን አማን በአማን አማን በአማን። ቤቱ የሰራዊት ጌታ እግዚአብሔር አምላካችን ሆይ በሰላም በሕይወት ጠብቀህ ጊዜውን ደግሞ በሰላም አሳልፈው ለዚህ ለምሽቱ ሰዓት ደግሞ ተገኝተን አንተን እንድናመሰግን አንተን እንድናከብር በዓሉንም በሰላም በሕይወት እንድናከብር ይህን ጊዜና ሰዓት ፈቅደህ ስለሰጠህ እናመሰግናለን። ቀሪውን ደግሞ ጊዜ እንድትባርክልን እንለምናለን። እንኳን ለዚህ ታላቅ በዓል አደረሳችሁ። እንኳን አደረሳችሁ። ተከበሩ
መላከ ሰላም ቀሲስ ገብረ ማርያም የቤተ ክርስቲያን አስተዳዳሪ፣ ዲያቆናት፣ መዘምራን፣ ምዕመናን እግዚአብሔር ፈጣሪያችን አምላካችን በሰላም ጠብቆ ከዚህ ሰዓትና ጊዜ ስላደረሰን ክብርና ምስጋና ለተቀደሰው ስሙ ይሁን። የዛሬው በዓል በዓለ ደብረ ታቦር ትልቅ በዓል ነው። እንደ ገና፣ እንደ ትንሣኤ፣ እንደ ስቅለት ካሉት በዓላት አንዱ ነው። ከ9ኙ አበይት በዓላት አንዱ የዛሬው በዓለ ደብረ ታቦር ነው። ጌታ ምስጢረ መንግሥቱን ክብሩን የገለጠበት በታላቁ ተራራ በደብረ ታቦር ደቀ መዛሙርቱን 3ቱን ደቀ መዛሙርት ከነቢያት ደግሞ 2ቱን ነቢያት በአንድ ላይ አገናኝቶ በዚያ ታምራቱን የገለጠበት ዕለት ነው እና ይህ በዓል ትልቅ በዓል ስለሆነ አሁን በአሁኑ ጊዜ በንግስ በዓልም እየተከበረ ይገኛል። በሀገር ቤት ትልቅ በዓል ስለሆነ ከሌሎቹ ሁሉ ቦታዎች ተለይቶ በታቦር ተራራ ነው እግዚአብሔር ይህን ታሪክ የሰራው። ጌታ ደቀ መዛሙርቱን ወደ ረጅም ተራራ ወሰዳቸው ይልናል ማቴዎስ 17 ቁጥር 5 ላይ። ረጅም ተራራ የተባለው ታቦር ተራራ ነው። በዚያ ረጅም ተራራ ደቀ መዛሙርቱን 3ቱን ያዕቆብን፣ ጴጥሮስን፣ ዮሐንስን እንዲሁ ደግሞ ከነቢያት ሊቀ ነቢያት ሙሴን ሊቀ ታላቁ ነቢይ ኤልያስን በአንድ ላይ ያገናኘበት ዕለት ስለሆነ ታላቅ በዓል ነው እና ይህ በዓል በአሁኑ ጊዜ ጥሩ እየበዛ ሕዝቡ እያወቀው እየሄደ ነው። የተማሪዎች የቆሎ ተማሪዎች በዓል ነበረው መጀመሪያ ደረጃ እና በኋላ የሕዝብ በዓል ሆኗል እና ልጆቻችን በዚህ ተገኝታችሁ ስርዓቱን ጠብቃችሁ ለወደፊቱ ደግሞ ጥሩ ተከታዮች ምዕመናን ስለምትሆኑ ይህን ትውፊት ስርዓት እንዲቀጥል ማድረግ የምዕመናን ድርሻ ስለሆነ ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ማይችሏቸው፣ የገሃነም ደጆች ማይችሏቸው፣ አንተ ብቻ ቅዱስ ኃያል ጌታ ሳመልክ እኖራለሁ ጠዋት ማታ፣ ሳመልክ እኖራለሁ ጠዋት ማታ። ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ማይችሏቸው፣ የገሃነም ደጆች ማይችሏቸው፣ አንተ ብቻ ቅዱስ ኃያል ጌታ ሳመልክ እኖራለሁ
ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ማይችሏቸው፣ የገሃነም ደጆች ማይችሏቸው። አንተ ብቻ ቅዱስ ኃያል ጌታ ሳመልክ ኖራለው ጠዋት ማታ፣ ሳመልክ ኖራለው ጠዋት ማታ። ሰረገላዎች የእሳት ናቸው፣ የሌጊዮን ጭፍሮች ያወለቁትን ድምፅህን ሰማና በብሩህ ደመና፣ ድምፅህን ሰማና በብሩህ ደመና። ሰላም የታቦር ተራራ ብርሃነ መለኮት ባንቺ ላይ አበራ። ድምፅህን ሰማና በብሩህ ደመና፣ ድምፅህን ሰማና በብሩህ ደመና። የሉ ቡሄ በሉ የአዳም ልጆች ብርሃንን ተቀበሉ። ድምፅህን ሰማና በብሩህ ደመና 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 እኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጠው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ታቦር አርሞንኤም ብርሃን ታየባቸው ቅዱስ ተራራ ስም ደስ አላቸው ሰላም ሰላም የታቦር ተራራ ብርሃነ መለኮት አንቺ ላይ አበራ ድምፅህን ሰማና በብሩህ ደመና